ሁላችሁም ነጭ ልበሱ። ዛሬ ጃኬት አይለበስም። ዛሬ ሱፍ ለብሳችሁ በከረባት የምትታነቁበት ቀን አይደለም። እሺ ነጫጭ ልብስ ልብሳችሁ ኢትዮጵያውያን እኒህ ናቸው የምትባሉበት የምንባልበት ቀን ስለሆነ በዚያ መልኩ እንድትወጡ ስትወጡ ወንድሞቻችን ጭፈራ የሚባል የለም በቤተ ክርስቲያን ማሸብሸብ ነው የሚባለው። ማሸብሸብ በእግራችሁ ማሸብሸብ፣ በእጃችሁ ማጨብጨብ፣ በአፋችሁ መዘመር ነው። ከዛ ለየት ያለ እኛን የማይገልጽ ጭፈራ እንዳይኖር አደራችሁን። የጠላነውን የምንሰድብበት የጠላነውን በግጥም የምናዋርድበት ቀን ሳይሆን የእግዚአብሔርን ድንቅ ሥራ እግዚአብሔር በፈቀደልን መንገድ የምንገልጽበት ቀን ነው። ካህናቱ በያሬዳዊ ዜማ፣ መዘምራኑም ከያሬድ በተማሩት ከመምህራኑ በተማሩት በአማርኛ መዝሙር፣ እንዲሁ ደግሞ ሌሎች ወጣቶቻችንም ባህላዊ ዝማሬ አለ። እንደው ስለ ታቦቱ ክብር ስለ ሀገር ፍቅር የሚቀነቀን አለ። ያንን በማቀንቀን እንድትዘምሩ እንደ ከመጠጥ ነፃ እንድትሆኑ አደራችሁን። እኛ ጠጥተን ሞቅ ብሎን ሞቅ ስላደረግነው እግዚአብሔር የሚቀበለው እንዳይመስላችሁ። በማስተዋል በጭምትነት በፍቅር በማስተዋል የምንዘምረውን ዝማሬ ነው እግዚአብሔር የሚቀበለው። ብዙ ዳንኪራችንን የሚፈልገው እንዳይመስላችሁ። ማሸብሸባችንን ማጨብጨባችንን መዘመራችንን ያ በማስተዋል መሆኑን ነው እግዚአብሔር የሚቀበለውና አደራችሁን በማስተዋል ተረጋግታችሁ እንድትታደሙ እናሳስባችኋለን። እግዚአብሔር ከኛ ጋር ይሁን። Thank you.